ኢፒሌፕሲ ወይም የሚጥል በሽታ ሲያጋጥም ብዙ ሰዎች በፍርሃት ወይም በተሳሳተ መረጃ የተነሳ የማይገባ ነገሮችን ያደርጋሉ። የሚጥል በሽታ በአብዛኛው ጊዜ ከጥቂት ደቂቃዎች በኋላ በራሱ የሚቆም ነው። የኛ ሚና ሰውየውን ከጉዳት መጠበቅና የመተንፈሻ መንገዱ ወይም ኤርዌዩ ክፍት እንዲሆን ማድረግ ነው። ትክክለኛውን እርምጃ አብረን እናያለን። አፍሪካዎች ነን። የመጀመሪያ እርምጃችን ሰውየውን ከጉዳት መከላከል ይሆናል። ሰው በሚንቀጠቀጥበት ጊዜ ሰውነቱን ሊጎዱት የሚችሉ ማንኛውንም ጠንካራ፣ ስለታማ ወይም የሙቀት ምንጮችን ከአካባቢው ያርቁ። ለምሳሌ እንደ ወንበር፣ ጠረጴዛና ሌሎች የሙቀት ምንጮችን። ሁለተኛ፣ ሰውየውን በጉልበት አያያዙ ወይም እንቅስቃሴውን አያቋርጡ። ይህም ጡንቻን፣ መገጣጠሚያዎችን እንዲሁም አጥንትን ሊጎዳ ይችላል። ቀጥሎም ከሰውየው ራስ ስር ለስላሳና ጠፍጣፋ ነገር ማለትም እንደ ኮት፣ ጃኬት ወይም ትራስ ያድርጉ። ይህም የጭንቅላት መጎዳትን ይከላከላል። ቀጥሎም ማንቀጥቀጡ ሲያቆም ወይም ወዲያውኑ በጥንቃቄ ወደ አንድ ጎን ያዙሩት። ይህ ምራቅ ወይም በአፋቸው ውስጥ ያለ ማንኛውንም ፈሳሽ ወደ ሳንባቸው እንዳይገባ ይከላከላል። እንዲሁም የመተንፈሻ ቱቦቻችን ክፍት እንዲሆኑ ይረዳል። በፍጹም ማድረግ የሌለባችሁ ነገር ግን ጣት ወይም ብረት ነገሮችን ወደ አፋቸው ውስጥ ማስገባት የለብንም። ይህ ጥርሳቸውን ሊሰብር፣ መንጋጋቸውን ሊጎዳ ወይም የእኛን ጣት ሊያስነክሰን ይችላል። በመጨረሻም ሰውየው የሚንቀጠቀጥበትን ጊዜ ወይም ዱሬሽን ለምን ያክል እንደሆነ ይመዝግቡና የያዙ። ይህ ለሐኪሞች ወሳኝ መረጃ ነው። መንቀጥቀጡ ካቆመ በኋላ የሕክምና እርዳታ መፈለግ ያለቦት በሚከተሉት ሁኔታዎች ውስጥ ነው። አንደኛ፣ መንቀጥቀጡ ከ5 ደቂቃ በላይ ከቆየ። ሁለተኛ፣ አንድ የማንቀጥቀጥ እንቅስቃሴ ካቆመ በኋላ ሌላ ሁለተኛው ከቀጠለ። ሶስተኛ፣ ይህ መንቀጥቀጥ በውሃ ውስጥ እያሉ ካጋጠማቸው፣ ለምሳሌ መዋኛ ገንዳ ውስጥ ሆነው። አራተኛ፣ ሰውየው ወድቆ በጉልህ የጎዳው ነገር ካለ። አምስተኛ፣ ሰውየው ለመጀመሪያ ጊዜ ከሆነ ይህ ክስተት ያጋጠመው። ስድስተኛ፣ ነፍሰ ጡር ከሆነች እንዲሁም የስኳር በሽታ ያለበት ታማሚ ከሆነ።